ሰላም ጤና ይስጥልን ተመልካቾቻችን ከአንከር ሚዲያ ዝግጅት ክፍል ያክብሮ ሰላምታችንን እናቀርባለን። ዜናዎችን ይዤ መጥቻለሁ። መሳይ መኮንን ነኝ። የብልጽግናው መንግስት ከፍተኛ ችግር ውስጥ እንደተዘፈቀም የፓርቲው ፕሬዝዳንትና የሀገሪቱ ጠቅላይ ሚኒስትር አብይ አህመድ ገለጸ። በቤተ መንግስት በተካሄደ ጥብቅ ሚስጥራዊ ስብሰባ ላይ አብይ አህመድ የወቅቱን የጸጥታ የኢኮኖሚና የዲፕሎማሲ ችግሮችን መንግስት ሊቋቋመው ከሚችለው በላይ እንደሆነበት መግለጹን ነው የአንከር ሚዲያ ምንጮች ከላኩት መረጃ ለማወቅ የተቻለው። አብይ አህመድ በጠራው ልዩና ሚስጥራዊ ስብሰባ ላይ የደህንነት ሚኒስትሩ ሬድዋን ሁሴን፣ ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ፣ ጀነራል ሹማ አብደታና ሌሎች የሪፐብሊካን ጋርድ አመራሮች የተሳተፉ ሲሆን ለጊዜው በስም ያልተጠቀሱ የሰራዊቱና የደህንነት መስሪያ ቤቱ ከፍተኛ ባለስልጣናትም እንደተገኙ ተመልክቷል። በዚሁ ስብሰባ ላይ አብይ አህመድ በውስጣችን ጠልፈው ሊጥሉን እየሰሩ ያሉ አመራሮች አሉ፣ በአጠቃላይ በብልጽግና ፓርቲ በተናጠልም በኦሮሚያ ብልጽግና ውስጥ የኔን ከስልጣን መወገድ ግብ አድርገው ሴራ የሚጎነጉኑ እንዳሉ እናውቃለን ሲል የተናገረው አብይ አህመድ ከምዕራባውያን ጋር የሚዶልቱ በሚል የከሰሳቸው የፓርቲውና ከፓርቲው ውጪ የሚገኙ አንዳንድ ሰዎች እንዲጠነቀቁ ነግረናቸዋል። ቀጣዩ ስራችን አርፈው የማይቀመጡ ከሆነ እርምጃ እንወስድባቸዋለን በማለት መግለጹም ነው ለመረዳት የተቻለው። የምናደርጋቸው ስብሰባዎች፣ ሚስጥራዊ ውይይቶች ገና ከመቀመጫችን ሳንነሳ በጠላቶቻችን እጅ እየገቡ ነው ያለው አብይ አህመድ አንዳንዱ የተሰጠውን ኃላፊነት የማይረዳና መቋጠሪያ የሌለው፣ ሌላው ደግሞ ለጊዜው ከኛ ጋር ቢመስልም ከጠላት ጋር የሚሰራና የኛን ውድቀት የሚመኝ ነው። አንዳንዱ ደግሞ በጥቅም ተገዝቶ ለሆዱ የሚኖር ስለሆነ ሚስጥራችን እየባከነ እያዳከመን ነው ሲል በቁጣ ሆኖ ሲናገር እንደነበረ ነው የተገለጸው። አብይ አህመድ የሚመራው መንግስት የገባበትን ፈተና በዝርዝር ሲያስረዳ የኑሮ ውድነት፣ የዶላር እጥረት፣ የበጀት ጉድለት፣ የኢንቨስተሮች ከሀገር እየሸሹ መሆናቸው እጅግ አደገኛ ችግር ውስጥ እንደከተተው በግልጽ ተናግሯል። በአጠቃላይም በኢኮኖሚው ዘርፍ መጠነ ሰፊ አደጋዎች እንደተከሰቱ የተናገረው አብይ አህመድ ለመጠገንም ሆነ ለማስተካከል የሚያስችሉ እድሎች እየጠበቡ መምጣታቸውን ተስፋ በመቁረጥ ስሜት ውስጥ ሆኖ ሲናገር እንደነበርም ተመልክቷል። የሀገሪቱን የጸጥታ ሁኔታ በተመለከተም በአማራና በኦሮሚያ ክልሎች ያለው ሁኔታ ከጊዜ ወደ ጊዜ እየተባባሰ መምጣቱን፣ መንግስት የመቆጣጠር አቅሙ እየተዳከመ መሆኑን ያነሳው አብይ አህመድ መከላከያ ሰራዊቱ የጸጥታውን ችግር ለመቅረፍ የሚያስችል አቅምና ጥንካሬው እየላላ እንደሆነም አመልክቷል። የጸጥታውና የኢኮኖሚው ቀውሶች የሀገሪቱን ገጽታ ማበላሸታቸውን በመጥቀስ በዚህም ዲፕሎማሲው ግዙፍ ችግር ውስጥ ገብቶብናል ሲል ተናግሯል። አብይ አህመድ በግልጽም ኢትዮጵያ ከምስራቁም ሆነ ከምዕራቡ ዓለማት ተገላለች ብሏል። እርዳታም ይሁን ብድር የማግኘት እድል ፈተና እንደሆነ ነው አብይ አህመድ ያነሳው። ሩሲያና ቻይና ሊረዱን አልቻሉም። ከቅርብ ጊዜ ወዲህ ከኛ ቀጠና እጃቸውን መሰብሰብ ጀምረዋል። ፊታቸውን ማዞር ከጀመሩ ውለው አድረዋል ብሏል አብይ አህመድ በቤተ መንግስቱ ሚስጥራዊ ስብሰባ ላይ። እንደ ፓርቲና እንደ መንግስት እጅግ ከባድ በሆነ ፖለቲካዊ፣ ኢኮኖሚያዊና ዲፕሎማሲያዊ ፈተና ውስጥ እንገኛለን። የህልውና አደጋ ተጋርጦብናል። በግልጽ ተነጋግረን ጨከን ያሉ እርምጃዎችን መውሰድ ይገባናል ሲል አብይ አህመድ መድረኩን ለተሳታፊዎቹ ውይይት ክፍት ማድረጉን ነው ከምንጮች መረጃ ለማወቅ የተቻለው። አብይ አህመድ ከለማ መገርሳና ጀዋር መሐመድ ጋር ሆኖ ብልጽግናን ለማፍረስ እየሰራ ያለ አመራር ኦሮሚያ ብልጽግና ውስጥ እንዲሁም በፌዴራል ሚኒስትርነት እየሰራ ያለ አለ ሲል ማንን ለመግለጽ እንደሆነ በግልጽ የታወቀ ነገር የለም። ከምዕራባውያን ጋር የሚዶልቱ ከሲአይኤ ጋር ግንኙነት ያላቸው እንዳሉ የደረስንባቸው ሰዎችም አሉ። ውስጣችን ሆነው የሚያደሙንን የጭቃ ላይ እሾኮችን በቅርቡ እርምጃ እንወስድባቸዋለን ሲል ማስጠንቀቁንም የስብሰባውን ሂደት ካደረሱን ምንጮች መረጃ ለማወቅ ተችሏል። በዚህ ስብሰባ ላይ የተገኙት የደህንነትና የሚሊተሪ አመራሮች የሰራዊቱን ምልመላ በስፋት በማከናወን በተለይ በአማራ ክልል ላይ የመጨረሻውንና የማያዳግመውን ጥቃት መፈጸምና ፋኖን ማጥፋት እንዳስፈላጊነቱ በሀገር አቀፍ
ደረጃ የአስቸኳይ ጊዜ አዋጅ በመደንገግ ፋኖን ሸኔንና አልሸባብን መደምሰስ የሚሉ የውሳኔ ሐሳቦች ቀርበው ስብሰባው መጠናቀቁን ነው አንከር ሚዲያ ባገኘው መረጃ ላይ የተመለከተው። የአማራ ፋኖ ብሔራዊ ኃይል ማዕከላዊ ኮማንድ አባል አርበኛ አስረስ ማረ ዳምጤ ዛሬም እንግዳ አድርገን በተለያዩ ወቅታዊ ጉዳዮች ላይ ልንወያይ ነው፣ እንድትከታተሉ እንጋብዛለን። አርበኛ አስረስ ማረ ዳምጤ በጣም ነው ማመሰግነው። እንደወትሮሉ ዛሬም በወቅታዊ ጉዳዮች ላይ በትግሉም በአጠቃላይ በኢትዮጵያ ባሉ አንዳንድ ጉዳዮች ላይ ለመወያየት ፈቃደኛ በመሆን ከልብ ነው ማመሰግነው። እንደው ተለመደው ከወቅታዊ አንዳንድ ጉዳዮች በተለይ ከናንተ አካባቢ ከስልጠናም ከአውደ ውጊያም ከተለያዩ ጉዳዮች አንፃር ምን አለ ምን ላይ ነው ያላችሁት? አዲስ ዓመት ገብቷል። በዚህ አጋጣሚ እንኳን አደረሳችሁ ለማለት እወዳለሁ። እስካሁንም በዚህ መድረክ ላይ አልተገናኘንም። ለመላው የታጋዮቻችሁ እንዲሁም አመራሮች እንኳን አደረሳችሁ ለማለት እወዳለሁ። እንደው ምን አለ አዲስ ዓመትም ስለገባ አንዳንድ እንቅስቃሴዎች ካሉ። እኔም ለአንከር ሚዲያ ተከታታዮች እንዲሁም በአጠቃላይ ለአማራ ኃይሉና ትግል ደጋፊዎችና ለመላው ኢትዮጵያውያን እንኳን ለአዲስ ዓመት አደረሳችሁ ማለት ፈልጋለሁ። ከሰሞኑ አዳዲስ አውደ ውጊያዎች በተለየ ሁኔታ የሉም። ዛሬ በፋብሃ ምስራቅ አማራ ቀጠና ምኒልክ ዕዝ አንድ አስደናቂ ኦፕሬሽን ሰርቷል። የጠላት ማሰልጠኛ ማዕከል ላይ ዝርዝሩ በህዝብ ግንኙነቶች በኩል ነው የሚቀርበው። ሌሎች የማደራጀትና የስልጠና ስራዎች እንዲሁም ድርጅታዊ ስራዎች እንደቀጠሉ ናቸው። የአማራ ፋኖ ብሔራዊ ኃይል ማዕከላዊ ኮማንድ ቋራ ላይ በነበረው ስምምነት መሰረት ስራዎችን እያከናወነ ነው የሚገኘው። የድርጅቱን ቀሪ ተግባራት እያከናወነና በአጠቃላይ ውይይቶች እና ውሳኔዎች እንደቀጠሉ ናቸው። በየቀጠናው የአዳዲስ የፋኖ ሰራዊት የማሰልጠን የማስመረቅ ተግባራቱም እንደቀጠሉ ናቸው። ትግሉን ከፍ ሊያደርጉ የሚችሉ ወሳኝ ተግባራትን ለማከናወን የሚያበቁ የቅድመ ዝግጅት ስራዎች በሁሉም አካባቢዎች እየተሰሩ ነው ያሉት። መሳይ እንግዲህ አርበኛ አስረስ የአንድነቱ ጉዳይ ብዙዎች በጉጉት የሚጠብቁት ስለሆነ በዚህ አንጻር ወደፊት መልካም ዜና ይዛችሁ ትመጣላችሁ ብዬ ተስፋ አደርጋለሁ። እስቲ ወደ አንዳንድ ጉዳዮች እንመለስ። በተለይም አገዛዙ በከፍተኛ ትኩረት የሰጠበት የግድቡ ጉዳይ አለ። ከግድቡ ጋር ተያይዞም በተለያዩ አካባቢዎች ህዝቡ ወጥቶ ደስታውን እንዲገልጽ አስገዳጅ ማለት ይቻላል። ይሄ በበርካታ ማስረጃዎችም መረጃዎችም የተረጋገጠ ጉዳይ ነው። ሰልፍ እያስወጣ ይገኛል። አዲስ አበባ ሁለት ተካሂዷል። በዚህም ለሴፍቲኔት አገልግሎት የሚያገኙ እናቶችን በመንግስት ጥገኛ እንዲሆኑ የተፈረደባቸው ቤተሰቦች ወጥተው ነው እንግዲህ ሰልፉን ያደረጉት። አሁን በአማራ ክልል ቅስቀሳ እየተደረገ ነው። አባይ ግድብ ተመረቀ ነው። ምናልባት መጠናቀቁም ግድቡ ተሰርቶ እንዳልተጠናቀቀ የሚያሳዩ መረጃዎች እየወጡ ነው። አብይ አህመድ ለፕሮፓጋንዳ ለፖለቲካ ፍጆታ ብሎ ሳይጠናቀቅ ምርቃቱን እንዳከናወነ ነው የሚነገረው። ለማንኛውም የኢትዮጵያ ህዝብ ተደስቷል። ደስታው የጋራችን ቢሆንም ግን ለፖለቲካ ፍጆታ የዋለ ግድብ ነው። ለዚህ ደስታችሁን ግለጹ ተብለው በየከተማ ሰልፍ እየተጠራ ነው። እንዴት አየው አስረስ? አመሰግናለሁ መሰለኝ። እንግዲህ አብይ አህመድ የነበረውን የፖለቲካ ቅቡልነት ካርዶች ሙሉ በሙሉ ጨርሷቸዋል። እጅግ በጣም በሚያሳዝን ሁኔታ ያን ያክል ደማቅ አቀባበል ያደረገለትን የደገፈውን ህዝብ በሚያሳዝን ሁኔታ በመጨፍጨፍ በሽብር ተግባር ላይ በመሰማራት ላለፉት 7 ዓመታት የእርስ በርስ ጦርነቶችን በማጧጧፍ በርካታ ውድመት ሀገሪቱ ላይ አድርሷል። የሀገሪቱን የዲፕሎማሲ እርሾ በሙሉ አሟጦ ጨርሷል። ያለው ብቸኛ ካርድ ይሄ ግድብ ነበረ። ስለ ግድቡ ካነሳን አይቀር እንግዲህ አስቸጋሪው ነገር የነበረው እውነት ለመናገር በተለይ የግብጾች ተጽዕኖ ከፍተኛ ስለነበረን ዓለም አቀፍ ተሰሚነታቸው ከባድ ስለነበረ በአረብ ሊግ ላይ ያላቸው ተሰሚነት፣ በአሜሪካኖች ያላቸው ተሰሚነት፣ ያላቸው ጂኦፖለቲካዊ አድቫንቴጅ ይታወቃል። ያንን ተቋቁሞ ግድቡን መጀመር ከባድ ነገር እንደነበረ ይታወቃል። እንግዲህ በጊዜው የነበሩት መሪዎችና የነበረው መንግስት ያንን ማድረግ ችሎ ነበረ። አብይ አህመድ ግን ምረቃው ላይ እንኳን እንግዶችን ማምጣት ያልቻለ ኮስማና የፖለቲካ ኩስምንና ውስጥ ያለ ግለሰብ ነው። እንደምታውቀው ዓለምን ዙሯል። የግድቡ ምረቃ ላይ በርካታ መሪዎች፣ ዓለም አቀፍ ተቋማት መሪዎች ጭምር እንዲገኙለት በማሰብ በአካል ዙሯል። በኤምባሲዎቹ በኩል ጠይቋል፣ በደብዳቤ ጠይቋል፣ ሎቢስቶችን አሰማርቷል። በጣም ብዙ ጥረቶችን አድርጓል። ነገር ግን በዚህ ምስራቅ አፍሪካ ቀጠና ካሉ 2-3 ሀገራት በስተቀር ይህ ነው የሚባል ሰው ቦታው ላይ ተገኝቶ ሊመርቅለት ባለመቻሉ ከፍተኛ ቁጭትና ኪሳራ ውስጥ ነው የገባ። በአጠቃላይ የአባይ ግድብ ሌጋሲን የአብይ አህመድ ሌጋሲ ለማድረግ ያልተደረገ ነገር ያልተሞከረ ነገር የለም። ያልተሰራ ዶክመንተሪ የለም። ኢንጂነር ስመኘውን ከመግደል ጀምሮ ግድቡ እንዳልተሰራ ባዶ እንደሆነ ዜሮ እንደሆነ ከማውራት ጀምሮ ገና ስልጣን ላይ ከወጣበት ማግስት ጀምሮ አንደኛው የቅቡልነት
መነሻ አድርጎ ለመውሰድ ከፍተኛ ጥረት ያደረገበት የዚህ ግድብ ጉዳይ ነው። ሆኖም አልተሳካለትም። እንዳነሳሁት ምረቃው ላይ እንኳን ያንን ማድረግ አልቻለም። አሁንም ሌላ የፖለቲካ ካርድ ስለሌለው፣ ሌላ ለዚህ ህዝብ ዴሊቨር የሚያደርገው አንዳችም ፖለቲካ ምላሽ ስለሌለው ይህንኑ የግድቡን ሁኔታ ይዞ መቆየት ፈልጓል። በዛ ምክንያት አዲስ አበባን ጨምሮ በሁሉም የክልል ከተሞች የመንግስት ሰራተኞችን በማስገደድ ደሞዛቸው ጭምር እየተቆረጠ ጉልት የሚሰሩ እናቶችን ከእጅ ወዳፍ የዕለት ጉርሳቸውን ሰርተው የሚኖሩትን የንግድ ፍቃድም እንዳይኖራቸው የገበያ ላይ እንዳይሰሩ በማድረግ አጠቃላይ ባለው መንግስታዊ መዋቅር በመጨቆንና ፓኒሽ በማድረግ በግዴታ እዚህ ሰልፍ ላይ እንዲገኙ ጥረት እያደረገ ነው። ከዚህም ቀጥሎ ሌሎች የሚያነሳቸው እንደዚህ ሀገር አቀፍ የሚመስሉ አጀንዳዎች አሉት። አንድም ጫና ሳያደርግ በህዝቡ ነጻ ፈቃድና ሙሉ ፍላጎት ደማቅ ሰልፍ ተደርጎለት ያውቃል። አብይ አህመድ ስልጣን ላይ እንደመጣ ብዙዎቻችን ደግፈነው እናውቃለን። በጊዜው አሸባሪዎች እኛ ነን፣ ኢትዮጵያ መለወጥ አለባት፣ ህገ መንግስቱ መቀየር አለበት፣ ሀገር ብሔራዊ መግባባት መፈጠር አለበት ብሎ በኢናጉሬሽኑ ጊዜ በገባው ቃለ መሐላ መሰረት ያንን ተስፋ በማድረግ ያንን ፕሮሚስ በመስማት እና ይፈጽም የነበረውን ጭቆና በመቃወም በዛ የለውጥ ትኩሳትና ፍላጎት ውስጥ ሆኖ ሰፊው የኢትዮጵያ ህዝብ ከፍተኛ በሰልፍ በአደባባይ ደማቅ ድጋፍ አድርጎለት ነበር። ያ ድጋፍ ለመጥፋት ወራቶች አልፈጁበትም አብይ አህመድ ያንን ድጋፍ ለማጣት። ስለዚህ ያንን ያጣውን ነገር ዛሬ በጉልበት አገኛለሁ ብሎ ነው ይህንን ሁሉ ርብርብ እያደረገ ያለው። የሆነው ነው ህዝቡ በነጻ ፈቃዱ የማያደርገው ሰልፍ ስለሆነ፣ ከዛም ባሻገር ደግሞ የግድቡ ሁኔታ አብይ አህመድ በሱ አቅም፣ በሱ ሀሳብ አመንጭነት፣ በሱ የማኔጅመንት ችሎታ የፈጠረው አለመሆኑን ህዝቡ በሚገባ ስለሚያውቅ፣ ይልቁንም አብይ አህመድ እዚህ ሀገር ስልጣን ላይ በቆየ ቁጥር በየዕለቱ የኢትዮጵያ ሁኔታ እጅግ አስቸጋሪ ቅርቃር ውስጥ እየገባ መሆኑን ስለሚረዳ የኢትዮጵያ ህዝብ ይሄ ተገዶ ከሚወጣው እና ለዕለት ጉርሱ ብሎ በየአደባባይ ተገዶ ከየቤቱ በሚሊሻ እየተገደደ ከሚወጣው ህዝብ በስተቀር የትኛውም ማህበረሰብ በነጻ ፈቃዱ አብይ አህመድን ለመደገፍ ወደ አደባባዮቹ እየወጣ አይደለም ማለት ነው። እንግዲህ አስረስ የግድቡ ብቻ ሳይሆን ከግድቡ ወደ ወደቡ የሚልም መሪ ቃል ተዘጋጅቶ በቲሸርት በመፈክር አዲስ አበባ ላይ የታየ ነው። እንዲህ አይነትም መጠነ ሰፊ ዘመቻ በብልጽግናው መንደር ተጀምሯል። ይሄ የአብይ አህመድና አጠገቡ ያሉ ወታደራዊና የፖለቲካ አመራሮች እንግዲህ ቀጣዩ አቅጣጫችን ወደቡ ነው በሚልም የህዝቡን አእምሮ የህዝቡን ትኩረት አቅጣጫ በመውሰድ ሰው ስለ ቀለቡ ስለ ሆዱ ስለ ችግሩ እንዳያስብ ለማድረግ ሌላ አጀንዳም ተመዟል። እንግዲህ ወደቡ ጉዳይ ደግሞ ከጎረቤት ሀገር ኤርትራ ጋር እንደም አጠቃላይ የአፍሪካውን ቀንድም ጭምር የሚያምስ አጀንዳ ስለሆነ አብይ አህመድ በእንደዚህ አይነት ቀውስ ውስጥ ነው በስልጣን መቆየት የሚችለውና ይህንንም አጀንዳ ይዞ መጥቷል። ምን ያህል ይሳካለታል እንግዲህ አብረን በቀጣይ የምናየው ይሆናል። ምናልባት በዚህ ጉዳይ ላይ የምትለው ነገር ካለ? እንግዲህ አብይ አህመድ በአገር ውስጥ ጦርነት በተለይ በፋኖ ተጋድሎ በከፍተኛ ሁኔታ እየተፈተነ ራሱን ባመነው ጭምር እናንተ በቅርቡ እንዳጋራችሁት ከ60 ሺህ በላይ ሰራዊት የፋኖ ተጋድሎ ከጀመረ ጊዜ ጀምሮ ከ60 ሺህ በላይ ሰራዊት አሰማርቷል፣ አስመርቆ አሰማርቷል። ነገር ግን ከ74 ሺህ በላይ ደግሞ ኢፌክት እንዳደረገበት እንደከዳበት በራሱ አረጋግጧል። ያሰማራቸው ጀነራሎችና የጦር መኮንኖች የግል ሀብት እያካበቱ እንደሆነ በአጠቃላይ ጦርነቱን እየተሸነፈ መሆኑን ከፍተኛ በጀት ቢያፈስበትም ከፍተኛ የሰው ኃይል ቢያፈስበትም እየተሸነፈ መሆኑን እንዳረጋገጠ በራሱ ግምገማ ጭምር ከሰሞኑ አጀንዳ ሆኖ የቆየ ጉዳይ ነው። ስለዚህ ይህንን የውስጥ ጉዳይ የውስጥ ትኩሳቱን አቅጣጫ ለማስቀየር አስቦ ልክ ብሔራዊ ስሜት ያለው ልክ የኢትዮጵያ ጥቅም የሚያሳስበው መሪ ለመምሰል እንግዲህ እንደምታውቀው ላለፉት 7 ዓመታት ከአሶሳ ወደ አዲስ አበባ የሚወስደው ትልቁ መንገድ ከአንድ የክልል ከተማ ወደ አዲስ አበባ የሚወስደው መንገድ ሙሉ በሙሉ ተዘግቶ ነው ያለው። ከጎጃም አቅጣጫ ወደ አዲስ አበባ መግባት በሞት ቀዳዳ የማለፊያ ያክል በዘንዶ ጉሮሮ የማለፊያ ያክል ከባድ የሆነበት ሁኔታ ላይ ነው ያለው። ማንም ሰው አዲስ አበባ ደርሶ እንደሚመለስ ወይም መግባት እንደሚችል እርግጠኛ አይደለም። በአጠቃላይ አገሪቱ ላይ በየብስ የሚደረገው እንቅስቃሴ ጤናማ ያልሆነ ሰላሙ ያልተጠበቀ በሆነበት ነባራዊ ሁኔታ ውስጥ ነው እንግዲህ አብይ አህመድ ይህንን ማረጋጋት ያልቻለ ደካማ መሪ ቀይ ባህርን አመጣለሁ የባህር በር አመጣለሁ እያለ የሚያወራው በአጠቃላይ ስልጣኑን ለማቆየት ወይ ደግሞ የኢትዮጵያውያንን ስስ ልብ ለማግኘት የሚያደርገው መፍጨርጨር ካልሆነ በስተቀር አብይ አህመድ ኢትዮጵያዊ ብሔርተኛም አይደለም። በአጠቃላይ ለኢትዮጵያም ቀናኢ ፍላጎት ያለው ሰው ነው ማለት አይቻልም። በዚህ መሃል የሆነ ነገር ቢሳካለት የግሉ ሌጋሲ እንዲኖረው ወይ ቀይ ባህር ላይ በጀልባ ተንሸራሽሮ እሱም ቪዲዮ ቀርጦ ለማሳየት እና ራሱን ለማስደሰት ምኞት ሊኖረው ይችላል። በጥቅሉ ግን ለኢትዮጵያ ብሔራዊ ስሜት የሚያስብ አይደለም። በበርካታ አካባቢዎች የኢትዮጵያ ዳር ድንበር ተደፍሮ ቴሪቶሪያል ኢንቴግሪቲዋ በዛ ደረጃ ተደፍሮ ባለበት ሁኔታ ውስጥ ነው እንግዲህ ስለ ቀይ ባህር እያወራ ያለው።
ሶስት አራት ዓላማዎች ሊኖሩት ይችላሉ። ይሄ ስለ ቀይ ባህርና ስለ ባህር በር የሚያወራበት ነገር አንደኛው እንዳነሳሁት በዚህ በአገር ውስጡ በገጠመው ውጥረትና የመሸነፍ ዕድል ምክንያት የህዝቡን ትኩረት ወደዛ ለመቀየር ነው። ሁለተኛው የኤርትራን ጉዳይ አጀንዳ አድርጎ ኮንቴን ለማድረግ እንግዲህ ስጋት ስላለው የኤርትራ መንግስት ፋኖን ይደግፋል ወይ ቲፒኤልኤፍን ይደግፋል የሚል ስጋት ስላለ ባሉበት ኮንቴን አድርጌ አቆያለሁ የሚልና አጀንዳ የመስጠት ነገር በአጠቃላይ ከውስጣዊ አጀንዳችንና ከጥያቄያችን ለማናጠብ ካልሆነ በስተቀር አብይ አህመድ የኃይል የዲፕሎማሲ ብልጫ ኑሮት የኢትዮጵያን የባህር በር ባለቤት ያደርጋታል ማለት ዘበት ነው። የአብይ ዲፕሎማሲ እንደምታውቀው ወይ ማሳጅ ማድረግ ነው ወይ ጺም መጎተት ነው። ከዚህ ያለፈ ነገር ማድረግ የሚችል ግለሰብም አይደለም። የባለፈው ዓመትን የሶማሊላንዱን ጉዳይ ማንሳት እንችላለን። ሶማሊላንድ ላይ ያለምንም ቅድመ ሁኔታ ያለምንም ጥናት ስምምነት ለሶማሊላንድ ሀገርነት እውቅና ሰጣለሁ በሚል ምክንያት እና በዛ የባህር በር አገኛለሁ የሚል ስምምነት ባደረገ ማግስት የአረብ ሊግ ሀገራትና ሌሎች በቀጠናው ያሉ ተጽዕኖ ፈጣሪ ሀገራት የዲፕሎማሲ ዱላና በትር ሲያሳርፉበት ስምምነቱን ለመሰረዝ አፍታም አልፈጀበትም። ስለዚህ ይሄንንም ምንም አይነት የሞራል ተጠይቅ የሌለው የአንድ ሀገር መሪ አይነት ቁመና የሌለው ግለሰብ ስለሆነ ይሄን የባህር በር ጥያቄም ነገ ድሮፕ ማድረጉ የማይቀር ነው። ይሄ የተረጋገጠ ጉዳይ ነው። በእርግጥ አሁን ባለው ወታደራዊ አቅም፣ አሁን ባለው የዲፕሎማሲ አቅም፣ አሁን ባለው የፖለቲካ አቅም አብይ አህመድ ሶስተኛ ሀገር ላይ ወረራ ያደርጋል ብዬ አላስብም። በእኔ እምነት አያደርገውም። አቅሙም የለውም፣ ተነሳሽነቱም የለውም፣ ፍላጎቱም የለውም። እንዳልኩ ለአጀንዳነት ነው የሚያነሳው። ያደርገዋል ብትል እንኳን በምንም ተአምር እሱ በሚለው ልክ መፈጸም የሚችል ጉዳይ አይደለም። ይሄ ጉዳይ ብዙዎቹ የአብይ ጀነራሎች ሌሎችም የሱ ካድሬዎች ሲያወሩ ሰማቸዋለሁ። ኢትዮጵያ ትልቅ ሀገር ናት፣ 120 ሚሊዮን ህዝብ ያለበት ሀገር ነው። ስለዚህ ላንድ ሎክድ ነው መቀጠል የለበትም፣ ባህር በር ሊያገኝ ይገባዋል፣ የሴኩሪቲ ጉዳይ ነው፣ ከባህር ላይ በሚወነጨፉ መሳሪያዎች የመጠቃት እድልም ስላለን በአጠቃላይ ሌጂቲሜት ኮዝ አለን ብለው ሊያስረዱ ይሞክራሉ። እሱም የሚኩራራበት የቴክኖሎጂ ብልጫ አለኝ የሚለው ነገር አለው። እንደ እውነት ለመናገር የቴክኖሎጂ ብልጫ እንዲህ አይነት ጉዳዮችን በእጅ ይዞ ለማቆየት የሚቻል አይደለም። ለአንድ ቀን ባህር በር ላይ ብትደርስ እንኳን ለአንድ ቀን አሰብ ብትደርስ እንኳን ስንት ጊዜ እዛ ሬዚስት አድርገህ መቆየት ትችላለህ የሚለውን ማሰብ አይፈልጉም እነዚህ የፖለቲካ ደናቁርት ስለሆኑ። እሱ ብቻ አይደለም፣ የህዝብ ቅቡልነት ከሌለህ በቀጠናው ወይ በምትሰፍርበት ቦታ ላይ ያለውን ማህበረሰብ መያዝ ማትችል፣ ልቡን ማግኘት ማትችል ከሆነ የተረጋጋ ቴሪቶሪ ተቆጣጥረህ መቆየት የምትችልበት ሁኔታ የለም። ከዛ ባሻገር ቅድም እንዳነሳሁት ልክ እንደ ሶማሌላንዱ የሚደርስበትን የዲፕሎማሲ ጫና እንዴት እቋቋመዋለሁ ብሎ እንኳን ዲዛይን ያደረገ ግለሰብ አይደለም። የሆነ ሆኖ ምንድን ነው አሁንም የባህር በሩ አጀንዳ፣ አሁንም የአባይ ግድብ አጀንዳ፣ ሁሉም አጀንዳዎች የሚቀዱትና መሰረታዊ ምክንያታቸው የፋኖ ተጋድሎ እንደሆነ መታወቅ አለበት። ይሄ ትግል በጠነከረ ቁጥር፣ ይሄ ትግል ለውጥ እያመጣ የአብይን ወንበር በነቀነቀ ቁጥር እንደነኛ አይነት አዳዲስ አጀንዳዎችን እየፈበረከ ልክ ሀገራዊ ስሜት ያለው ልክ ኢትዮጵያዊ ብሔርተኛ መስሎ ለመታየት ነው ጥረት የሚያደርገው እያደረገ ያለው። እውነታው ግን አብይ አህመድ በፖለቲካውም በዲፕሎማሲውም በሚሊተሪውም ቁልቁል እየወረደ ያለ ግለሰብ ስለሆነ ይሄን ነገር አይሞክረውምም አያሳካውምም ብዬ ነው ማምነው። እንደው አርበኛ አስረዚ ግድቡንና ወደቡን በተመለከተ አብይ አህመድ የኢትዮጵያን ስስ ልብ ናቸው። ግድቡንም ወደቡንም ባነሳቸው አጀንዳ ዙሪያ በብልጽግና መንደር ብቻ ሳይሆን የአብይን አገዛዝ የሚቃወሙ አንዳንዱም እንደውም አጥብቀው ትግል ውስጥ ሁሉ የገቡ ሳይቀሩ በዚህ ጉዳይ ላይ እንኳን ልዩነት አይኖረንም፣ ግድቡንም በተመለከተ ደስታችንን እንገልጻለን አሉ። ምናልባት እዛ ላይ መስማማት ይቻል ይሆናል። ወደቡንም በተመለከተ ኢትዮጵያ ወደብ ያስፈልጋታል፣ በሱ እንደተናገረው በስህተት ነው ያጣነው በሚል ይህንን ዲስኩርስ ሰምተው ይህንን አምነው ይህንን ተቀብለው ግድ የለም ይህን ሰውዬም በዚህ ጉዳይ ላይ